እሺ ሰላም ጤና ይስጥልን የተከበራችሁ ተማሪዎች እንደምን ሰነበታችሁ? እንደምን አላችሁ? ሳምንቱን በጥሩ ሁኔታ እንዳሳልፋችሁ ተስፋ አድርጋለሁ። የዛሬው የትምህርት ርዕሳችን የሚሆነው ልኬት የሚለው ላይ ነው። ልኬት ማለት ምን ማለት ነው? እንግዲህ ከተለያዩ የክፍል ደረጃዎች እንደተማራችሁት ስለ ልኬት ማለት ምን ማለት ነው የሚለውን ስንመለከት አጠር አድርገን ልኬት ማለት የአንድ ነገር መጠን፣ ብዛት፣ እርዝመትና ይዘትን ለማወቅ የምንጠቀምበት የመለኪያ መንገድ ወይም ደግሞ የመለኪያ ሂደት ነው። ስለዚህ መለካት ማለት ወይም ልኬት ማለት ትርጉሙ ይህ ከሆነ አንድን ነገር ለመለካት ሁለት ነገሮች ይኖሩናል። አንደኛው ባህላዊ የልኬት መንገድ ነው። ሁለተኛው ደግሞ ዘመናዊ የልኬት መንገድ። ይህ ባህላዊና ዘመናዊ የልኬት መንገዶች ብለን የምንጠቀማቸው በብዛት የምንጠቀማቸው እነማን ነው? ጊዜ፣ ርዝመትና ክብደት ነው የምንጠቀመው። ስለዚህ ጊዜ፣ ርዝመትና ክብደት የራሳቸው የሆነ ባህላዊ የመለኪያ መንገዶችና ዘመናዊ የመለኪያ መንገዶች አሏቸው። የጊዜ መለኪያ ባህላዊ መለኪያ መንገዶች ምን ምን ናቸው ስንል ምሽት፣ ንጋት፣ ቀትር፣ እነዚህ የጊዜ ባህላዊ መለኪያ መንገዶች ናቸው። ጥቂቶቹ ናቸው እነዚህ። የርዝመት ስንዝር፣ ክንድ፣ እርምጃ፣ ጋት፣ እነዚህ አሁንም ርዝመትን በባህላዊ መንገድ የምንለካባቸው መለኪያ መንገዶች ናቸው። የክብደት ባህላዊ መለኪያ መንገድ ጆግ፣ ኩባያ፣ ጆንያ፣ ስኒ የመሳሰሉት የእርዝመት መለኪያ መንገዶች ናቸው። ርዝመትን በጆግ እንለካለን፣ በኩባያ እንለካለን፣ በጆግ በስኒ እንለካለን። እነዚህ ባህላዊ የጊዜ የርዝመትና የክብደት መለኪያ መንገዶች ናቸው። እነዚህን እንግዲህ ጊዜ ርዝመትና ክብደትን በባህላዊ መንገድ በእነዚህ በተለያዩ መለኪያ መንገዶች መለካት ከቻልን ዘመናዊ መለኪያ መንገዶች የሚባሉት እነማን ናቸው? አሁንም ጊዜ በዘመናዊ የመለኪያ መንገዶች ይለካል። እነዚህ ዘመናዊ የጊዜ መለኪያ መንገዶች ምን ምን ናቸው የሚለውን ስንመለከት ሁላችሁም ትኩረት ማድረግ ያለባችሁ የጊዜ ዘመናዊ የመለኪያ መንገዶች ደቂቃ፣ ሰዓት፣ ሴኮንድ፣ ቀን፣ ሳምንት፣ ወር፣ ዓመት እነዚህ ጊዜን በዘመናዊ መልኩ ለመለካት የምንጠቀምባቸው ናቸው። እነዚህን ዘመናዊ የጊዜ መለኪያ መንገዶችም ደቂቃን ወደ ሰዓት፣ ሰዓትን ወደ ሴኮንድ፣ ቀንን፣ ሳምንትን፣ ወርን፣ ዓመትን አንዳቸው ወደ ላይኛው ለመቀየር የምንጠቀምባቸው ዝምድና አላቸው። ዝምድናቸው በመጠቀም አንዱ ወደ ላይኛው እንቀይራለን እናያለን። ሁለተኛው የርዝመት ዘመናዊ መለኪያ መንገዶች ወይም መለኪያ ዘዴዎች ምን ምን ናቸው? አሃዶች ምን ምን ናቸው? ኪሎ ሜትር፣ ሜትር፣ ሳንቲሜትር እና ሚሊሜትር ናቸው። እነዚህ ብቻ ሳይሆኑ ሌሎችም አሉ። ግን እዚህ መጽሐፋቸው ላይ በቀረበው መሰረት እርዝመትን የምንለካባቸው የእርዝመት ዘመናዊ መለኪያ መንገድ የተባሉት ወይም የሚባሉት ኪሎ ሜትር፣ ሜትር፣ ሳንቲሜትር እና ሚሊሜትር ናቸው። ክብደትን የምንለካባቸው የክብደት ዘመናዊ መለኪያ መንገድ ምንድን ነው ተብላችሁ ተጠየቁ። ደግሞ ቶን፣ ኩንታል፣ ኪሎግራም እና ግራም ናቸው። አሁንም ልክ እንደ ጊዜና እንደ እርዝመት ሁሉ የክብደትን እነዚህን ዘመናዊ መለኪያ መንገዶችን ዝምድናቸውን በመጠቀም ኪሎግራምን ወደ ግራም፣ ግራምን ወደ ኪሎግራም፣ ኪሎግራምን ወደ ኩንታል፣ ኩንታልን ወደ ኪሎግራም፣ ኩንታልን ወደ ቶን እንዲሁም ቶንን ወደ ኩንታል፣ ኪሎግራም እና ግራም መቀየር ይቻላል። ይህን ለመቀየር ምን አላቸው? እያንዳንዳቸው የራሳቸው ዝምድና አላቸው። ስለዚህ ማንን ወደ ማን መቀየር ይቻላል የሚለውን እንመለከታለን። አሁን መጀመሪያ የምናየው ጊዜን መስፈሪያ ምድቦች አሉ። እነዚህን የተለያዩ የጊዜ መስፈሪያ ምድቦች ማንን ወደ ማን እንቀይራለን የሚለውን ነው። ስለዚህ የጊዜ መስፈሪያ ምድቦች ጥቂቶቹን እንመልከት። ሰዓት አለ፣ ደቂቃ አለ፣ ደቂቃ ኤንዘን ሴኮንድ አለ። በዋናነት አሁን ሴኮንድ በዋናነት እነዚህ ነው ማወቅ የሚጠበቅባቸው። ስለዚህ ሁልጊዜ ስለ መስፈሪያ ምድቦች ስለ ዘመናዊ መስፈሪያ ምድቦች ስታጠኑ መጀመሪያ መስፈሪያ ምድባቸውን ከየት ወደ የት ከትልቁ ወደ ትንሹ ወይም ከትንሹ ወደ ትልቁ መለየት ይጠበቅባቸዋል። በሱ መልኩ ካወቃችሁት እና ከያዛችሁት አቀያየሩም ግልጽ ነው። ዝም ብሎ በዘፈቀደ ቀላቅላችሁ የምትይዙት ከሆነ ግን ለማቀያየሩን ለመረዳትም ስለሚያስቸግር ሁልጊዜ እንደዚህ አይነት ነገሮች ስትማሩ በሂሳብ ትምህርትም በሳይንስ ትምህርትም በሌሎች ትምህርቶችም ስለ መስፈሪያ ምድቦች ስትማሩ መጀመሪያ መስፈሪያ ምድቦቻቸውን ከትልቁ ወደ ትንሹ ወይም ከትንሹ ወደ ትልቁ ማስቀመጥ ነው። ስለዚህ አሁን ከትልቁ ወደ ትንሹ አስቀመጥን። ዝምድናቸው
አንድ ሰዓት ስንት ደቂቃ ነው ብትባሉ 60 ደቂቃ ነው። ስለዚህ ሰዓትን ወደ ደቂቃ ለመቀየር በ60 እናባዛለን ማለት ነው። አንድ ደቂቃ ስንት ሴኮንድ ነው? 60 ሴኮንድ ነው። ስለዚህ ደቂቃን ወደ ሴኮንድ ለመቀየር በ60 እናባዛለን። ከትንሹ ወደ ትልቁ ደግሞ ሁልጊዜ ማካፈል ነው። ሁልጊዜ ማንኛውንም መስፈሪያ ምድብ ከትልቁ ወደ ትንሹ ለመቀየር በዝምድናው ማባዛት ነው። ከትንሹ ወደ ትልቁ ለመቀየር ደግሞ በዝምድናው ማካፈል ነው። በዛ መሰረትም ሴኮንድን ወደ ደቂቃ ለመቀየር በ60 እናካፍላለን። ደቂቃን ወደ ሰዓት ለመቀየር በ60 እናካፍላለን። አንድ ሰዓት ስንት ሴኮንድ ይሆናል ብንባል 60 ሲባዛ በ60 3600። ስለዚህ ሰዓትን ወደ ሴኮንድ ለመቀየር በ3600 እናባዛለን ማለት ነው። ይሄንን ነው መለየትና ማወቅ የሚጠበቅባችሁ። ሲስተማቲክ መሆን፣ ቀለል ባለ ያጠናን ዘዴ መረዳት ያስፈልጋል። ከሴኮንድ ወደ ሰዓት ምን ማድረግ ነው? በ3600 ማካፈል። ይሄ ሰዓትን የሰዓት ዘመናዊ መለኪያ መንገዶችን አንደኛው ወደ ላይኛው እንዴት መቀየር እንደምትችሉ ማወቅ የሚጠበቅባችሁ ነው። ሌላው ርዝመት ነው። የርዝመት መለኪያ መንገዶች ማን ማን ናቸው ብለናል? ኪሎ ሜትር አለ፣ ሜትር አለ፣ ሳንቲሜትር አለ፣ ኤንዘን ሚሊሜትር አለ። ቀጥሉበት እናንተ። አሁን ሶስቱን ነው ማሳያችሁ። ኪሎ ሜትርን ወደ ሜትር ለመቀየር በኪሎ ሜትርና በሜትር መካከል ያለው ዝምድና ስንት ነው የሚለው መለየት ያስፈልጋል። ስለዚህ 1 ኪሎ ሜትር 1000 ሜትር ነው። ይሄንን ታውቁታላችሁ። አንድ ኪሎ ሜትር 1000 ሜትር ከሆነ ማንኛውንም ኪሎ ሜትር ወደ ሜትር ለመቀየር በ1000 ማባዛት ነው። ሜትርን ወደ ኪሎ ሜትር ቀይሩ ብትባሉ ምን ማለት ነው? የስ በ1000 ማካፈል። ሜትርን ወደ ሳንቲሜትር ለመቀየርስ ምን እናደርጋለን? 1 ሜትር ስንት ሳንቲሜትር ነው የሚለው ማወቅ ነው መጀመሪያ። 1 ሜትር ስንት ሳንቲሜትር ነው? 100። ስለዚህ ማንኛውንም ሜትር ወደ ሳንቲሜትር ቀይሩ ብትባሉ በምን ማባዛት ነው? በ100 ማባዛት ነው። ሳንቲሜትርን ወደ ሜትር ለመቀየር ደግሞ በተቃራኒው ምን ማድረግ? ለ100 ማካፈል። ይሄ ነው። ስለዚህ የጊዜ መስፈሪያ ምድቦችን እንዴት አንደኛው ወደ ላይኛው እንቀይራለን፣ የክብደት መስፈሪያ ምድቦችን እንዴት አንዱ ወደ ላይኛው እንቀይራለን፣ የርዝመትን እንዴት አንዱ ወደ ላይኛው እንቀይራለን የሚለውን እያየን ያለ ነው። የክብደት ላይ ስንመጣ የክብደት ቶን አለ፣ ቶን፣ ኩንታል አለ፣ ኩንታል፣ ከዛ ኪሎግራም አለ፣ ኤንዘን ግራም አለ። እነዚህ የክብደት መለኪያ ምድቦች አንዱ ወደ ላይኛው ለመቀየር አንድ ቶን ስንት ኩንታል ነው? አንድ ቶን 10 ኩንታል ነው። ስለዚህ የሆነ ቶን ስንት ኩንታል ነው ብንባል በ10 እናባዛለን። አንድ ኩንታል ስንት ኪሎ ግራም ነው? 100። ስለዚህ 10 ኩንታል ስንት ኪሎ ግራም ነው ብንባል በ100 እናባዛለን። ኪሎ ግራምን ወደ ግራም ለመቀየር 1 ኪሎ ግራም 1000 ግራም ነው። ስለዚህ የሆነ ኪሎ ግራም ምን ያህል ግራም ነው ብትባሉ በስንት ማባዛት ነው? በ1000 ማባዛት ነው። ከዛ ከግራም ወደዚህ ስትመጡ ደግሞ በተቃራኒ ምን እያደረጉ መሄድ ነው? እያካፈላችሁ መሄድ። ግራምን ወደ ኪሎ ግራም በ1000 ማካፈል፣ ኪሎ ግራምን ወደ ኩንታል በ100 ማካፈል፣ ኩንታልን ወደ ቶን በ10 ማካፈል። ይህንን መንገድ መጠቀም ነው። ቶንን ወደ ኪሎ ግራም ቀይሩ ብትባሉ አንድ ቶን ስንት ይሆናል? 1000። 10ን በ100 አባዝታችሁ የቶንንና የኪሎ ግራምን ምን ማግኘት? ዝምድና ማግኘት። ከዚያ በኋላ በዝምድናቸው መሰረት ከትልቁ ወደ ትንሹ ከሆነ ምን ማድረግ ነው? ማባዛት። ከትንሹ ወደ ትልቁ ከሆነ ደግሞ ማካፈል። ሁልጊዜ ይህንን ዝምድና ይህንን ሪሌሽን መጠቀምና ማስታወስ አስፈላጊ ነው። ሌላውና የመጨረሻው ፈሳሽን ለመለካት የምንጠቀምባቸው የፈሳሽ መለኪያ ምድቦች አሉ። ፈሳሽን መለካት ፈሳሽን በተለያየ መለኪያ ምድቦች ፈሳሽን የምንለካባቸው የተለያዩ መለኪያ ምድቦች አሉ። የፈሳሽ መለኪያ ምድቦች እነዚህ የፈሳሽ መለኪያ ምድቦች ምን ምን ናቸው ብለን ስንመለከት ዋና ዋናዎቹ ፈሳሽን በሜትር ኪዩብ፣ በሊትር እና በሚሊ ሊትር እንለካለን። ስለዚህ ሜትር ኪዩብ፣ ሊትር፣ ሚሊ ሊትር ወይም ሴንቲሜትር ኪዩብ ጋር እኩል ናቸው። ስለዚህ እነዚህ ዝምድና ነው የምንመለከት።
እነዚህ ሜትር ኪዩብ፣ ሊትር እና ሚሊ ሊትር ወይም ሴንቲሜትር ኪዩብ የፈሳሽ መለኪያ ምድቦች ናቸው። አንዱን ወደ ላይኛው መቀየር እንችላለን። ስለዚህ 1 ሜትር ኪዩብ ስንት ሊትር ነው? 1 ሊትር ስንት ሚሊ ሊትር ወይም ስንት ሴንቲሜትር ኪዩብ ነው የሚለውን እንመለከታለን። ሜትር ኪዩብን ወደ ሊትር ለመቀየር በ1000 ማባዛት፣ ምክንያቱም 1 ሜትር ኪዩብ ማለት 1000 ሊትር ማለት ነው። 1 ሊትር ማለት ደግሞ አሁንም 1000 ሚሊ ሊትር ስለሆነ በ1000 እናባዛለን፣ ወይም 1 ሊትር 1000 ሴንቲሜትር ኪዩብ ማለት ነው። ስለዚህ ሚሊ ሊትር እና ሴንቲሜትር ኪዩብ እኩል ናቸው የሚለውን መርሳት የለባችሁ። ሪቨርስ ኢዝ ትሩ። ሪቨርስ ምን ይሆናል ማለት ነው? ዲቫይድ ባይ ዲስ ዋን ዲቫይድ ባይ ይህን እንጠቀማለን። ግን እዚህ ጋር መረሳት የሌለበት 1 ሚሊ ሊትር እኩል ይሆናል 1 ሴንቲሜትር ኪዩብ። ሁልጊዜ ይህንን መለየት አስፈላጊ ነው። ስለዚህ ጠቅለል ባለመልኩ አሁን ስለ ልኬት ማስታወስ ያለባችሁ፣ ልኬት ማለት ምን ማለት ነው? የአንድን ነገር ይዘት፣ የአንድን ነገር ክብደት፣ የአንድን ነገር እርዝመት፣ የአንድን ነገር ባጭሩ ልኬት ማለት ነገሮችን ማወዳደር ማለት ነው። ነገሮችን ስናወዳደር ባህላዊ መለኪያ መንገዶችና ዘመናዊ መለኪያ መንገዶችን እንጠቀማለን። እነዚህ ባህላዊና ዘመናዊ መለኪያ መንገዶች ምንድን ናቸው? ዝምድናቸውስ፣ አንዱ ወደ ላይኛውስ እንዴት እንቀይራለን የሚለውን ጠቅለል ባለመልኩ ማወቅ ይጠበቅባችኋል።